ሰላም እንዴት ናችሁ? ዛሬ ስለ ሮማንያ ቪዛ ነው ማወራችሁና ዳሽ ዳሽ እያልኩ ነው ወራቶቹን አልፈው። ምክንያቱም እንደየደላለው ወራቶቹ ስለሚለያዩ ወራቶቹን ሜንሽን አላደርጋችሁም እዚህ ጋር ማለት ነው። እና ስለዚህ ሮማንያ በዳሽ ወር ነው የሚፈጀው እና ዳሽ ወር ይፈጃል ያልኩበት ምክንያት በስራ ቅጥር ነው የምንሄደው ማለት ነው። ስራው የሚሆነው ዌርሃውስ ነው። ኤክስፒሪየንስ ምናምን አይጠይቅም። እና መጀመሪያ ላይ የሚደረገው ነገር ኢንተርቪው ነው። ያው ዌርሃውስ ስራ ደግሞ ምን ማለት መሰላችሁ? በፎርክሊፍት ካርቶን ማንሳት ማውረድ ነው። ይህ ስራ መስራት ከሆነ የምንሄደው ወደ ሮማንያ መጀመሪያ ካምፓኒው ኢንተርቪው ያደርገናል። ቅድም እንዳልኳችሁ ከጠበቃው ጋር ሆኖ ኢንተርቪው እንደረጋለን። አክሴፕት ካደረጉን በኋላ ለደላለው ቅድመ ክፍያ ይከፈላል። ክፍያው በባንክ የተዘጋ ነው የሚሆነው። ውል አለው ምናምን ኤቭሪቲንግ በቃ በሌጋል በሆነ ዌይ ነው የሚሄደው ማለት ነው። ከዛ ዘ ኔክስት ስቴፕ ወርክ ፐርሚታችንን እነሱ ያሰሩናል ማለት ነው። ከዛ በዳሽ ወር ውስጥ ወርክ ፐርሚታችን ይመጣል። ወርክ ፐርሚት ከመጣ በኋላ ኩዌሽነር ይሰጠናል፣ ደላላው ማለት ነው። ኩዌሽነር ይሰጠንና ያ ኩዌሽነር ማለት ሲጀመር ይሄ ኤምባሲ ገብተን ምን ማለት እንዳለብን እና ጥያቄዎቹ በጣም ቀላል ያሉት ጥያቄዎች ናቸው። ያደላለው የሚሰጠን ጥያቄ እንደዚህ በል ምናምን ነውና እነርሱን እንመልሳለን ማለት ነው። ይሄ ፎርማሊቲውን ለማሟላት ነው ይሄ ኩዌሽነር እንትን የሚለው። እነርሱን ከመለስን በኋላ በዳሹር ውስጥ ቪዛችን ይመጣል ማለት ነው። በዚህ ፕሮሰስ ውስጥ የሚያስረዳን ነገር አለ ደላለው። ይህም ፕሮሰስ ስንል ምናምን እና ከደላላው ጋር የምናወራቸው ነገሮች አሉ ምናምን ስለ አኮሞዴሽን እዛ ከሄድን በኋላ ስለ ትራንስፖርቴሽን ካርድ ስላለው ነገር እና ብዙ ነገር ከደላላው ጋር እዛው እየጨራረስን የምናወራው ይሆናል ማለት ነው። እና ደግሞ ትኬት በራሳችሁ ነው የምቆርጡት። ይሄ አሁን የነገርኳችሁ የዌርሃውስ ስራ ብቻ ነው። ይሄ በዴሊቨሪ ምናምን ሄዳችሁ እንደዚህ ላይሆን ይችላል ፕሮሰሱ አይደለም ስላችሁ አንዳንድ የሚቀያየሩ ነገሮች አሉ። እሱም በሌላ ቪዲዮ ሰራላችኋለሁ። በዴሊቨሪ ሰራላችኋለሁ፣ በኮንስትራክሽን ሰራላችኋለሁ እና አንድ ለሴቶች ሰራላችኋለሁ። ከዚህ በኋላ 3 ቪዲዮ ስለሱ ሰራላችኋለሁ። እና ይሄ ነው ያለው ነገር። ከዚህ ውጪ ከሆነ ፕሮሰሱ እኔ አልመክራችሁም። እና የምታምኑት ደላላ ቢሆን የተመከረ ነው። እና ይሄ ነው ያለው ነገር። ብዙም እንትን የሚል አይደለም። ቅድሚያ ክፍያ እንዳልኳችሁ ነው። ብቻ ብራችሁ እንዳይበላችሁ ፎከስ አድርጉ ደላላ አመራረጣችሁ ላይ። እግዚአብሔር ከእናንተ ጋር ይሁን። ቀጣዩን 3 ቪዲዮዎች ሰራላችኋለሁ፣ ተከታተሉ።